ከሙሙ መዝጊያ በስተቀር ምንም ነገር አይጠቅምም። ሙሙ ይዘጋል። ቆንጆ አርጎ ነው እንደ ብረት መዝጊያ ድርግም አርጎ ይዘጋል። እኔ ነው አላውቃትም መልክ እሱ እኔን አታውቀኝ ጠፍቼብን አረጀዋል ተጨማደድኳል እሱ እኔን አታውቀኝ ዘቢባ ግዴታ መካድ አለብህ ብላለች። ጂኒ መዝጊያ የሚሆን ባላለኝ አላልሽም? ይዝጋ ያልበሙንም ወጪ ከሙሙ መዝጊያ በስተቀር ምንም ነገር አይጠቅምም። ሙሙ ይዘጋል። ቆንጆ አርጎ ነው እንደ ብረት መዝጊያ ድርግም አርጎ ይዘጋል። ጂፖትን በአንድ ጊዜ ፈልጎ የሚያገኝ ሰው ቢኖር እሱ ሲሪየስ ቶክ ይሄን አልከደም። ጂፖትን በስነ ስርዓት በአንድ ጊዜ ታርጌቱን እንደዚህ ማፕ ሳይበትን ካርታ ሳይልክ ምናምን ወዲያውኑ አላጡ እሱ ብቻ ይሄን አልክድለት ያ አልክድ ለሙዚቀኛው ላይ ስሜት ይፈጥራል ወይ? በጣም ከባድ ነው። እንዴት ብዬ ልንገርሽ? የሆነ የወለድሽው ልጅ የሆነ ነገር ሲሆንብሽ የሚሰማኝ ስሜት የለም። እንጂ የሙሙ መቀርቀሪያ ነው እሱ እንጂ ይሄ በር መቀርቀሪያ የብረት መዝጊያ እሺ፣ ቤትሽ ራሱ ኮንዶሚኒየሙ ራሱ ከካርቶን በር ነው የተሰራው። እሺ፣ ለማያውቃቸው ያ እንደዛ ነው። እኔ ልጅንም ስሜት አውቀዋለሁ አልበምንም እኔ አልበሜን እንዴት እንደሰራው ታውቀዋለሁ። በየስቱዲዮ የነበረው ቻሌንጅ እንደራስ ደግሞ እኔ ራሴ ነኝ ፕሮዲዩስ ያደረኩት። በጣም ብዙ ጨምሪበት እንጂ ቂጣ በልተን እሱ እንጀራ ቋጥሮልኝ እዛው ስቱዲዮ እያደርን የምንጣፍ አልጋ እንኳን ሳይኖር አንድ አንሶላ ለብሼ እዛ ከእንቅልፌ ስነሳ እንትን ያል ሳልታጠብ ጥርሴንም ሳልፍቅ ምናምን በይ ጨምሪበት እንጂ ስታሳዝን ለጽድቅ ይሆናል ብለን የገሃነብ የሚያስገባንን ስራ እንስማ። እንግዲህ ምን ይደረግ? ገብቶሻል? ገሃነብ ሙዚቃ ኃጢአት ነው ይባላል። የኃጢአትን ስራ ያያል እንስማ። ብርን ያወጣሁበት ከዛ ደግሞ በቃ ብዙ ጊዜ ኢነርጂን ያወጣሁበት ስራ ነውና ይሁን እሱም ዘቢባ እዚህ መታችሁ ገስት ላይ ያለውን ነገር እንነጋገራለን ወይ? የቀጠሮ ጌም ለምን አንይዝ? ዘቢባ የቀጠሮ ጌም ያሺ ዛሴት የቀጠሮ ጌም ከሷ ጋር መያዝ አለብኝ። ቢያንስ በጌም ላሸንፈሽ እፈልጋለሁ። በጌም ላሸንፈሽ እፈልጋለሁ። አንቺ ፖሊስ ተባብሮሽ እሱን ነጥሎ ከዚህ ሀገር ሲሰጥሽ ያሸነፍሽኝ የመሰልሽ አይደል? በጌም ላሳየሽ እፈልጋለሁ። የቀጠሮ ጌም ያሺ እሱ አይደለም ሚዘው አንቺ የቀጠሮ ጌም እንድትይዥ ይፈልጋል። አለበለዚያ በኔ ክንድ ስር ነው ያለው። እሺ ያንቺ አልበም እንደዚህ በኔ እግር ታፋሰር ነው የሚያልፈልሽ። የእውነት ታኛል ዘቢባ ኤክስፔክት ማድረገው ነገር አለ። የሰው ልጅ አይደለም የሆነ ነገር ሲሳሪ ነገር ተጠብቄ የለ እና በቃ በጣም ትልቅ ነገር ነበር የምጠብቀው። በቃ በዚህ ስራ ብዙ ነገር አቺቭ አድርጌ ምናምንና ከጠበኩት በተቃራኒ ሲሆን እንደውም በዚህ አጋጣሚ ኤፍሬም ታምሩ ድምጻዊ ኤፍሬም ታምሩ በጣም ላመሰግነው ፈልጋለሁ። አልበሜ የወጣበት ጊዜ እኔ ነፍሰ ጡርም ቤቢም ሆኜ ነበር እንዳልኩሽ። በቃ በጣም የሌለ በቃ ዲፕሬሽን ውስጥ ገብቼ ነበረ። በቃ ቤት ውስጥ ምንጫን ኤፍሬም ታምሩ ምንድነው ያለችው? ቆይ የዘቢባ ስራ ነው። ዘቢባ ደግሞ ብሩን አይደለም ስራዋን ትወደዋለች። ገባክ? ስራዋን ትወደዋለች። ይሄ መቆም አለበት። ዘቢባ ራሷ መጠየቅ አለባት። ይሄ ከዘቢባ ጋር የተያዘ ነው። ኢሳያስ ጋር ምናምን እንደሱ ሱቶ ኢሳያስ ያው ለሱ በዘፈኗም ከሄድኩ አይ ዶንት ላይክ የሷን ዘፈን ማለት እኮ መብታለ። አይ ዶንት ላይክ አልፈልገው ኢንሳይደር እየቴንክ አልወደው በዘፈናው ኪድ አልወደው አይ ዶንት ላይክ ሄር ሳውንድ መብቴ ነው። ዚስ እኮ የኔ ስሜት የጆሮዬ ስሜት ነው። በሌላ የለመደችውን እሷ እኮ ፕሮፌሽናል ናት። እሷ እኮ ተራ ቲክቶከር አይደለችም። ጌም ሲያቆም የምታቆም ወይ ፊልም መስራት ሲያቆም የምታቆም አይደለችም። ዘቢባ የተፈጥሮ ስጦታ ያላት ገባ ትልቅ ዘፋኝ ነው። እንደዚህ አይሆን እኛው ላይ እንደለመደችው ሌላው ላይ እንደለመደችው እኛም በምንሄድበት እየሄድን ነው። ይሄ አይሆን ጥሩ አይደለም። ለልጆችም ጥሩ አይደለም። ግን ዋናው ግን እኔ የምጠረጥረው ያንን ነው እና በውስጥም ልነግርህ ፈልጌ ነበር። ዋይኖት ለምን በዚህ በፊት አልነግረህም ብዬ ነው። እና
በጣም ይቅርታ። እግዚአብሔር ብቻ ወደ ልቦና ይመልሳት እንዳትል እንግዲህ እሷ እየቀጠለችበት ነው። የሚያስቆም ነገር እንግዲህ ያስቆም ይደረግ። መፍትሄው እሱ እንደዚህ የሚመላለስ ሰው አይደለም፣ የስራ ሰው ነው። ትዳር አለ። ምን በመመላለስ ሳይሆን ከባድ ነው። እንግዲህ እርዱኝ አብሮ አደጎች፣ ክስ ሊመሰረትብኝ ቁጭ ብለህ ከኔ ጋር ወሬ ኮመኮምኩላ። እንግዲህ ተባበር ገባችሁ? ገላዬ መደፍጠጡ በዚህ ትልቅ ሰውነት እንዲህ ስደመጠጥና ዙም ሰሆን የነበርኩት ያ ሁላ ተረስቶ ጭራሽ በስም ማጥፋት እንደገና የኔ ይሄን የሚያክል ዱምዱም ዶሮ የመሰለ ሰውዬ በማስተናገድ እንኳን ውስጤን ፊል ያላረገ ጭራሽ ከስ እኔው ተበድዬ እኔው ልከሰስ። አንተዋውቅም አይደል? ቅዳሜ ዕለት በኢትዮጵያ 11 ሰዓት ላይ ልትቀጠርህ አንተም ዘቢባም ኑ እዚህ ነው እንነጋገር። ለአንዴና ለመጨረሻ ጊዜ ገዘጓለሁ ብዬ እኔ ትላንት ወዲያ ቃል ገብቻለሁ። አሁን አንተ ስለወጣህና መልስ ሰጠና ምናምን ስላሉኝ ነው እንደገና በአዲስ እቺንም ላወራበት እንትን ያልኩት። እንዳትልኩልኝ ብያቸውም ነበር። አንተ የእውነት ምንም ነገር የለም አይደል? ቅዳሜ ዕለት 11 ሰዓት ምን ነው የሚባለው? 11 ሰዓት በኢትዮጵያ 5 ሰዓት ላይ ና ህዝብ ባለበት እንነጋገራለን። እሺ ዛሴት ይሄንን ጠይቃለሁ አልልም። እዛው ነው የምጠይቀው። ሰርፕራይዝ የራሴ መንገድ ጠይቃለሁ። ያ ገብቷል። የሚያውቁንንም ሰዎች አስገባላለሁ። ቅዳሜ 11 ሰዓት ዛሴት ቅዳሜ 11 ሰዓት ልክ ነኝ። ይገባዋል እሱ እዚህ አይደል ያለው ይሄ የነበረው በኢትዮጵያ ከምሽቱ 5 ሰዓት ማለት ነው። ያ ሄለን ፎቶ አለሽ ይላሉ። እየበዱ ይክዳሉ የሚል ድራማ ነበር እንዴ? ከዛ እንኳን እንማር ነበርኩ። የትኛው ወንድ ነው እናንተ ስታስቡት እኔ ከእንትና ጋር ነበርኩ ብሎ የሚያወራል? የትኛው ነው አስገድዶ ደፍሮ ራሱ ደፍሬያለሁ ብሎ የሚያምን ወንድ አይታችሁ የምታውቁት? እከካ እኔ አሁን ነኝ አይደለሁም ብዬ መናገር ራሱ እንደ ሼም ይዘኛል መሰላል። ግን እሷ ወጣት ስትቀደደለ ኢሱ እኔም ብሎ ነው የመጣው ለኔ ፍቅር ሲል ኢሮፕን ትቶ ወረቀት ሊሰጠው ሲል ፈርሞ ወጣ ስትል እንዴ